እግዚአብሔር የልቤን ያውቃል። አፌ ነው እንጂ ልቤ ክፋት የለውም። ልቡ የዋህ ነው፣ አፉ ነው እንጂ። ምርጫ ስላጣው ነው እንደዚህ ማደርገው። እግዚአብሔር የልቤን ስለሚያውቅ ይረዳኛል። እነዚህ ንግግሮች ልክ ላልሆኑ ተግባራችን የምንልካቸው ጠበቃ ቃሎች ናቸው። በእርግጥ እግዚአብሔር የልባችንን ያውቃል። ነገር ግን ሰው በልቡ መልካምነት ሞልቶ ስራው ግን ክፋት ሊሆን ይችላል። እግዚአብሔርስ በልቡ መልካም እያሰበ ተግባሩ የተበላሸበትን ሰው ይረዳል? እስቲ እንደ እግዚአብሔር ቃል እንይ። ቅዱሱ መጽሐፍ ላይ ጠቢቡ ሰሎሞን በምሳሌ ሲመክረን አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና በማለት ተግባር ሁሉ ከልብ እንደሚመነጭ ይነግረናል። መምህሩ ኢየሱስም በልብ ሞልቶ ከተረፈው አፍ ይናገራል በማለት ድርጊታችንና ንግግራችን ስናሰላስለው ከነበረው ከልባችን ሀሳብ እንደሆነ ይነግረናል። ልባችን አንደበታችንንና ድርጊታችንን እንደፈለገ የሚዘውር ዋና መሪውን የሚይዝ ሹፌር መሆኑን ከተረዳን የልባችን ቋሚና ተመላላሽ የሀሳብ ደንበኞች እነማን እንደሆኑ እንመልከት። ከልብ ክፉ ሀሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣል ይለናል መምህሩ ኢየሱስ። ነቢዩ ኤርምያስም የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ብሎ በትዝብት ተናግሯል። ስለዚህ ልባችን እራሱ ለጠነሰሰው ሀሳብ ሌሎችን የሚኮንን ኃላፊነት የማይወስድ ስለ ራሱ ንጹህ ነኝ፣ የዋህ ነኝ በማለት በሐሰት የሚመሰክር ሸንጋይና አታላይ እንደሆነ እንረዳለን። የራስ ልብ የማይታመንበት ጉድ እና ምን ተሻለ ካላችሁ ቀይሩት። ሌላ ልብ ልስጣችሁ፣ አሮጌውን ልባችሁን ቀይሩት ይለናል እግዚአብሔር። ትንቢተ ሕዝቅኤል ላይ አዲስ ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ብሎ እግዚአብሔር ቃል ገብቶልናል። ስለዚህ ከመዝሙረኛው ዳዊት ጋር አንድ ላይ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ ብንል ይሻላል። ሰላም ሆነ በአማኑ ሰላም ሆነ በአማኑ የበረሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ በልጅሽ ነው ውበቴ ማማሩ፣ በምርጫሽ ነው ስሜ መቀየሩ። በልቤ ላይ ተነበበ ልጅሽ አዎድን ማወድስ ኪዳነ ምሕረት የእረፍቴ እናት ሰላም ሆነ ባንቺ አማላጅነት። ፍስሕት ድንኳን በእምነት ያጌጥኩብሽ
ሰላም ሆነ በአማኑኤል ልጅሽ ሰላም ሆነ በአማኑኤል ልጅሽ የከበረ ሆነሽ ንግግሬ ቅኔ ያነሳው ለክብርሽ ዘምሬ እንደ ዝግባ ከፍ ብዬ ብታይ ወጥቶልኝ ነው በሰማይ ሰማይ ስለ ምልጃሽ ዘይቱ ፈሰሰ አንቺ